እሱ ብቻ ነው ያለኝ ብዬ ነበረ ራሴን ላጠፋ የተነሳሁት። ግን እግዚአብሔር እንዲያስተምረኝ ስለፈለገ ከሞት አወጣኝ። ከሚሞትበት አደጋ ለትምህርት ብቻ እንዲሆነኝ ወገቤን ነካ አረገኝ። ፓራላይዝ ትሆናለች በተባለበት ፓራላይዝ ዳንኩ። 10 ወር አትቆምም በተባለበት በ2 ወር ቆምኩ። በ2 ወር ደረጃ ወጥቼ በቃ ከበፊቱ የበለጠ አሳመረኝ። አሁን እንኳን ወገቤ ላይ ብረት ያለ ምንም ይሁንኳ አልመስልም ለሚኝ ሰው ጭራሽ እኔ እሱንም ይቅር ብየዋለሁ። ምንም ነገር እንዲሆን አልፈልግም። ምንም ማነው ይሄ ልጅ በቃ አይድረስብኝ፣ አልደርስበትም። ይኑር፣ ጥሩ ነገር መልካም ነገር ያካትተው በህይወቱ። እኔን አጥቶኛል። እኔን ስላጣኝ የሚጎዳው እሱ ነው። ምድር ላይ እኔ አላቅም እንደኔ ልታፈቅር የምትችል ሴት አለች ብዬ አላስብም። እዛ አጥቶኛል። በቃ የተሻለ ህይወት ያጋጥመው። ለሱ ሳይሆን ለእናቱ። እናቱ በጣም ነው የምታሳዝነኝ። እጅግ በጣም ታሳዝነኛለች። ማለት ይሄ ሁሉ አመት 20 ምናምን አመት ለፍተህ ያሳደግከው ልጅ አንተን ቤተሰብህንም ከዛ ደግሞ የአንዲት ሴትን ህይወት እንደዚህ ሲያበላሽ በጣም ነው የሚከብዳት ለሷ። ግን በቃ ቢያንስ ከዚህ በኋላ እናቱን የሚክስበት ህይወት ያጋጥመው። አሁን ቆመሽ ትያለሽ? አሁን ቆም ሄዳለሁ። እግዚአብሔር የተመሰገነ ይሁን። በጣም ይሄ ከሆነ ምን ያህል ጊዜ ማለት ነው? ጥር 29 ወደኩኝ። ከዛ በየካቲት 1 ተሰራውኝ ሰርጀሪ። አሁን 2 ወር ከ10 ቀን ነው ማለት ነው። የቅርብ ጊዜ ታሪክ ነው። 2 ወር። ከዚህ ሁሉ ጉዞ በኋላ ከዚህ ሁሉ ጥረት በራስሽ መንገድ ህይወትሽን ለማስተካከል ታግለሻል። አንቺ ልብሽ ውስጥ ያለው ነገር እውነት እንዲሆን ታግለሻል። በውጭ በኩል ያንን ይመስል ነገር ሳይኖር የልብሽን ድምጽ ብቻ እየሰማሽ ምትሽውን ታግለሻልና ከዛ ዛሬ ደግሞ አልፈሽ እዚህ ደርሰሻል። ምንድነው የገባሽ? ምንድነው የተረዳሽው ነገር? በጭራሽ እህቶቼ፣ ሴት እህቶቼ በቃ ከቤተሰብ በላይ የለም። አትሸወዱ። ይመስለናል እንጂ የለም። እና አብሯችሁ የሚሆነውን ሰው በደንብ መርምራችሁ ሳታውቁ በደፈናው አትመኑ። ማመን በጣም ዋጋ አስከፍሎኛል። እኔ በደፈናው ማመኔ አብሬው መሆነው ሰው እምከፍልለት መስዋዕት ይገባዋል ወይ? ከዛ ለኔ ያለልኝ ያ ሰው ቤተሰቤን ያከብርልኛል ወይ? በቤተሰቡ ያስከብረኛል ወይ የሚለው በደንብ ማየት አለባችሁ። በደንብ ከዛ ከቤተሰብ ደግሞ የሚበልጥ ነገር የለም። እና ራስ ማጥፋት ስታስቡ እንድታውቁ የምፈልገው አትሞቱም። እግዚአብሔር ካላትከን አናልፍ። ለማናልፈው ለምን ስቃያችንን እናበዛለን? ለምን ህመም እንቀበላለን? እኔ ይሄን በማድረጌ አስበው እግዚአብሔር በታምሩ በ2 ወር አስነሳኝ እንጂ በ10 ወር አልጋ ላይ በሆን ምን ነበር የሚወጣኝ? ምን ነበር መሆነው? በጣም ለምን ራስ ላይ እግዚአብሔር ካላትከን የሚያመልጥ የለም። ዛሬ ያልፋል፣ ነገ በጣም መልካም ቀን ይሆናል። በጣም ይሄ የኔ ህይወት ነገ መልካም እንደሚሆን ማሳያ ነው ለሁሉም ሰው። የትኛውም ችግር እንደሚያልፍ፣ የትኛውም ነገር እንደሚስተካከል እልፍ ማለት በቃ ከተፈጠረው ነገር ዞር ማለት። ከራስ የሚበልጥ ነገር የለም። ራሳችሁን ለማጥፋት ብትሞክሩ አትሞቱም፣ ትሰቃያላችሁ። ለዛ ማንም የሚወዳችሁን ሰው አስቡ ምናምን አልላቸውም፣ ግን በቃ ራሳቸውን ያውጡ ከዚህ ውስጥ። አይሞቱምም፣ መሰቃየቱም አያስፈልጋቸውም። ተገቢም አይደለም፣ መፍትሄም አያመጣም። ራስን ማጥፋት በጭራሽ። እኔ አሁን ከዚህ በኋላ ሰማይ ዝቅ ምድር ከፍ ቢል እንኳን ራሴን ላጠፋ በቃ መኖር ጓጓለሁ። አሁን እንደምንም ብዬ እናቴን የማስደስትበት መንገድ ነው የምፈልገው። መስራት እፈልጋለሁ።